ሰላም ቤተሰቦች የነጻነት ጉዳይ አሁንም አላበቃም። ትላንትና የነጽ የቅርብ ጓደኛ አስናቀ በፌስቡክ ገጹ ላይ አንድ ሚስጥራዊና ግራ የሚያጋባ ጽሑፍ ለጥፎ ነበር። ይሄ ፖስት ለምን ተለጠፈ? ለምንስ ወዲያው ጠፋ? ዝርዝሩን የምንመለከት ይሆናል። አስናቀ የልብ ወዳጄን ገመና አላወጣም ካለ በኋላ ነገር ግን መሳሪያ ከተደገነብኝ ገና 80ው ሳይወጣ ትንፍሽ አልልም ብሏል። እዚህ ጋር ትልቁ ጥያቄ አስናቀ ላይ መሳሪያ የደገነበት ወይም እያስፈራራው ያለው አካል ማን ነው? የነፂ ቤተሰቦች ናቸው ወይስ ሌላ ወገን? 80ው ሳይወጣ ማለቱስ እንግዲህ ለምንድን ነው? ይሄንን ወደ እናንተ እናደርሳለን። አብራችሁን ቆዩ። አስናቀ ጽሑፉን የለጠፈው በከፍተኛ ስሜት ውስጥ ሆኖ እንደነበረ ያስታውቃል። ነገር ግን ተከታታዮቹ አጻጻፍህ አይገባም፣ እርስ በርሱ ይጋጫል በሚል በኮሜንት ሲወርፉት ነበር። ምናልባትም ፖስቱን ያጠፋው ትርጉሙ ተዛብቶበት ወይም መልእክቱ ካሰበው ውጪ ሰዎችን ስላበሳጨ ሊሆን ይችላል። በአሁኑ ሰዓት የነፂ ቤተሰቦች ገና 80ው ሳይወጣ በሞቱ ንግድ እየተደረገ ነው በሚል ከፍተኛ ሀዘንና ቁጣ ላይ ናቸው። የአስናቀ መሳሪያ ከተደገነብኝ የሚለው ቃል ደግሞ ጉዳዩ ወደ ሕግና ወደ ከረረ ጠብ እያመራ መሆኑን ፍንጭ ይሰጣል ማለት ነው። በዚህ ሁሉ ግርግር መሃል እንግዲህ አንድ እውነታ እንዲወጣ ትልቅ አስተዋጽኦ ያደረገው እንዳልክ የተባለው የዩቲዩብ ቻናል ባለቤት ነው። እንዳልክ ከዚህ ቀደም የነጻነትን ወንድሞችና የቅርብ ቤተሰቦች በቻናሉ ላይ በመጋበዝ በነፂ ህይወት ዙሪያ የነበረውን እውነተኛ ታሪክና በትዳሩ ውስጥ የነበረውን መገፋት በዝርዝር እንዲናገሩ አድርጓል። እንዳልክ ይህንን ያደረገበት ምክንያት ደግሞ እጅግ ግልጽ ነው። በማህበራዊ ሚዲያ ላይ የሚነዙ የሐሰት ወሬዎችን ለማጥራትና የነጻነት ቤተሰቦች ያላቸውን ምሬት ለህዝብ ለማድረስ ነው። በዚህ ምክንያት ነው ብዙዎቻችን የነፂን የአሜሪካ ቆይታ መራራነትና የቤተሰቦቹን ቁጣ በዝርዝር ለማወቅ የቻልነው ማለት ነው። አስናቀ በፌስቡክ ገጹ እንግዲህ መሳሪያ ከተደገነብኝ ሲል የገለጸው ምናልባትም እንዳልክ ቤተሰቦቹን ጋብዞ እውነታውን ይፋ እንዲያደርጉ ማመቻቸቱ ያስከተለበትን ጫና ለመግለጽ ሊሆን ይችላል። አስናቀ ገበና አላወጣም እያለ በሌላ በኩል ቤተሰቦቹ እውነቱን እንዲናገሩ መደረጋቸው ከፍተኛ ጭንቀት ውስጥ የከተተውም ይመስላል ማለት ነው። እንግዲህ ከነጻነት አሳዛኝ ታሪክ በስተጀርባ ሁላችንም ልናስተውላቸው የሚገቡ ትልልቅ ማህበራዊ ትምህርቶች አሉ። ይሄ ታሪክ የአንድ ግለሰብ ብቻ ሳይሆን የብዙዎቻችንን የኑሮ ዘይቤ የሚፈትሽ ነው። ነፂ እዚህ ኢትዮጵያ፣ ባለቤቱና ልጆቹ ደግሞ አሜሪካ መሆናቸው ስለ ርቀት ትዳር ትልቅ ፍንጭ ሊሰጠን ይችላል ማለት ነው። ርቀት አካልን ብቻ ሳይሆን ልብን ሊያራርቅ ይችላል። በትዳር ውስጥ አብሮ መኖር፣ መደጋገፍና የዕለት ተዕለት ውጣ ውረዱን አብሮ ማሳለፍ ትልቅ ዋጋ አለው። ነፂ በታመመበትና በጨነቀው ጊዜ ባለቤቱ አጠገቧ ለመኖሯ ወይም እሷ እዚያ በነበረችበት ጫና ምክንያት በመካከላቸው የነበረው ግንኙነት መሻከሩ ለዚህ ትልቅ ማሳያ ነው። ርቀት በትዳር ውስጥ መተማመንን ሊሸረሽርና ለሶስተኛ ወገን ጣልቃ ገብነት በር ሊከፍት ይችላል። ለቤተሰብ መስዋዕት መሆን መልካም ቢሆንም መስዋዕትነቱ ግን እስከምን ድረስ መሆን አለበት? ነፂ ለልጆቹና ለባለቤቱ ሲል ብዙ እንደደከመ ጤናውንም ጭምር አሳልፎ እንደሰጠ ቤተሰቦቹ በምሬት እንግዲህ ሲናገሩ ነበረ። አንድ ሰው ለትዳሩ ሲል ራሱን ክብሩንና ጤናውን ማጣት የለበትም። ትዳር መደጋገፊያ እንጂ አንዱ ሌላውን የሚበዘብዝበት መድረክ መሆን የለበትም። ነፂ መጽሐፍህንና ቡትቱህን ይዘህ ውጣ እስኪባል ድረስ በዝምታ መታገሱ መስዋዕትነቱ ከአቅም በላይ እንደነበረ ያሳያል ማለት ነው። እጅግ የሚያሳዝነው ደግሞ የልጆቹ ዕጣ ፈንታ ነው። አባታቸውን በሞት አጥተዋል። አሁን ደግሞ በማህበራዊ ሚዲያ በሚነዙ የሐሰት ወሬዎች የስነ ልቦና ጥቃት እየደረሰባቸው ይገኛል። ልጆች የአዋቂዎች አለመግባባት ሰለባ መሆን የለባቸውም። እናታቸው በጭንቀት ውስጥ መሆኗ፣ አባታቸው ደግሞ በህይወት አለመኖሩ በነገው ህይወታቸው ላይ ትልቅ ጠባሳ ሊጥል ይችላል። ማህበረሰቡም ቢሆን የህፃናቱን መብት እንግዲህ ሊጠብቅላቸው ይገባል ማለት ነው። ኃላፊነትም ከሁላችንም ይጠበቃል ማለት ነው። በመጨረሻም የነጻነት ታሪክ ለሰው ልጅ ሰው መሆን ምን ያህል አስፈላጊ እንደሆነ ያስተምረናል። በህይወት እያለ ያልደረስንለት ሰው ከሞተ በኋላ በስሙ ገንዘብ ማሰባሰብ ወይንም ገመናውን ማውጣት ፋይዳ የለውም። ጓደኛም ቢሆን አስናቀ እንዳደረገው በፌስቡክ 80ው ሳይወጣ እያሉ ሚስጥር ከመያዝ ይልቅ በህይወት እያለ ከጭንቁ የሚታደገው እውነተኛ ወዳጅ ያስፈልግ ነበረ። የእንዳልክ ቻናል እንግዲህ ቤተሰቦችን ጋብዞ እውነቱ እንዲወጣ ማድረጉ ትልቅ እርምጃ ነው። እውነት ነፃ ያወጣል። ነፂ አሁን አርፏል። ነገር ግን የሱ ታሪክ ለብዙዎቻችን በትዳር በጓደኝነትና በመስዋዕትነት ዙሪያ ቆም ብለን እንድናስብ ያደርገናል ማለት ነው። የተከበራችሁ አድማጭ ተመልካቾቻችን በድጋሚ እንግዲህ የነፂን ህይወት ፈጣሪ ይማርልን ለማለት እንወዳለን። መልካም ቆይታ